በልደቴ ቀን ቤት ተከራይቼ ልውጣ ነው። እኙኝ ልሂድ በቃ ይዘጋጅልኝ ሻንጣዬ ትዛለኝ ሀገሬ ትዛለኝ ቁልቁለቱን ስንወጣ ስንወርድ ትዛለኝ ክፍሌ ቅዱስ በመውጣቱ ተሰማ። እንግዲህ የተሰማኝ ምንድነው በዚሁ ወደ ትዳር ዓለም እንዲገባ ነፍስ ተዋድቀው ከእናት ከአባት ጫንቃ ላይ ወርደው ራሳቸውን መቻል እንደናንተ። ይሄ የቅዱስ አባት ቴዲ ይባላል። ቴዲ ጋነርስ በሚለው ጥራይ ቴዲ ጋነርስ ይከፈት ነው ማን የሳይ ሰላም እንዴት ናችሁ? ልጅ ሾቦይ ቅዱስ ዛሬ በልደቴ ቀን ትልቅ ነገር ይዤላችሁ መጥቻለሁ። በልደቴ ቀን መኪና ይዘን አስገብተናል። ወሬ ልንሄድ ነው። አብራችን ቆዩ። ስቴቱን ጽድት ያለ ነገር ትሰማላችሁ። እዚሁ ንገራችሁ ነው። ኦኬ እሺ። ለማንኛውም ምንም አይነት ማብራሪያ አያስፈልግም። ይሄ ልጅ በልደቱ ቀን ከቤት እናስወጣው ነው። እኔ አልወጣሁም። ሸፍታለች ሰፍጃለች ቅዱስ። ለማንኛውም ጋይስ በልደቴ ቀን ቤት ተከራይቼ ልውጣ ነው። ሶ ቤቴንም ታዩታላችሁ። እቃም ስናስገባ ያለውን ስትራግል ታያላችሁ። በጣም ቆየ እንገባስ እስጎ ይላችሁ ጋይስ። ሶ እኔ ቤት ተከራይቻለሁ። ቅዱስ የራሱን ቤት የሚከራየው ባለስት መኝታ ነው እንዴ? ባለሁለት እኔም ባለሁለት እዮባን የሚቀረው ላይክ እዮባን ብቻውን አሁን አንድ ወር ከቆየ በኋላ ለሶስት ጋር ያደረገ አንድ ቤት እንከራያለን። ሀሳባችን እንደዛ ነው። ሶ እኔ ብቻዬን እኖራለሁ። እንደሚክ የሆነ ነገር ኤክስፒሪየንስ አደርጋለሁ። አፍተር ዳት ያሉት እኔ ግን ሜጊ ለሶስት ለምንድን የምታለቅሰው? ለምንድን የምታለቅሰው? ሚን አዎ አይወጣም እኮ ለቪዲዮ ነው ብሮዬ። ወሳኝ አሚን እንዳታለቅስ። እሺ አልወጣም። እሺ ዮባ እሺ ቶሎ እናንሳ። this is the class የነበረኝ እነዚህ ምንጣፎች ማን ያስገባቸው? አንዴ ሚኪ እሺ let's do እቃዎች እዚህ ጋር አሉ። አሮ ነው ቻርጅ ሰኮልሽ እኮ ሳሎን ቤት። እሺ ቶሎ እናውጣ ሚኪ። ሶ ጋይስ አሁን እቃ ማውጣት ነው የቀረን። መኪናው እዚህ ጋር እየጠበቀን ነው። እቃ እናውጣ ነው። እሺ ምን ልስጣችሁ? አሚኒ ሰብስክራይብ በላችሁ እስቲ። ሰብስክራይብ እዛ ነው የምሰራው። አጎቴ እዛ ነው የምሰራው። አጎቴ ምን አሰብሽ ከቤት በመውጣቴ? ገና መች ወጣሽ? ገና እኮ እየገባሽ ነው ያለሽ። ምን አሰብክ በመውጣቴ? ገና ብዙ እንጠብቅ የለ እንዴ? አሁን አይደለም ከዚህ በላይ ሌላ ከዚህ ሌላ ምድር ላይ የታባቱ ይቻላል። እንግዲህ ከቤት ልትወጣ ነው። ወንድሜ እያለቀሰ ነው። ባይ ዘ ዌይ አሜን። አታልቅስ። the main important እሺ ጋይስ main important አንተ አረንጣ ሰውዬው እኮ ቆሟል። መኪናው ቆሟል። ኪሎአችን አለች እዚች ጋር ስቶቫችን አለ። አሜን እየሰራች ነው። ስፖርት ምንጣፍ ነው የኛ። ይሄ ሙሉ ልብሶቼ ናቸው። we got the 10 ሳንቲም ፕሮፖፖ እዚህ ጋር ጫማዎች ምናምን አሉ። የሚቀር ጫማ ውስጥ አሉ። ሶ እቺን ጠረጴዛ ይዘናት እንሄዳለን። yes got it bro got it። ሶ በልደቴ ቀን ነው ከቤት የምወጣው። እግዚአብሔር ይመስገን። አብራችሁን እቃዎቹን እናስገባ። ሰብስክራይብ እያደረጋችሁ ከቤት እየወጣ ነው። ሰዓት ይደለ 6 ወር ሙሉ የተከራየንበት ቤት ነው የሚገባው። እስከ መጨረሻው ግን ተከታተሉ። አንድ ከውስ ነገር ስላለ ለማለት ቅዱስ ከቤት እየወጣ ነው። በልደቴ ቀን ማይ ወንጀል ሰብስክራይብ ያለች ይጋጠኙ ልብስ ነው ፋሽን ኢንፍሉዌንሰር ስትሆን እንግዲህ እዚህ ጋር ዩቲዩብ አለ፣ እዚህ ጋር ቲክቶክ አለ። ብራንድ ሙሉ ብራንድ ኦርደር እያደረጋችሁ ዌብሳይት ላይ እዚህ ጋር በዚህ በኩል እሺ አባቴ መጥቷል። ባይ ዘ ዌይ this is his guard ሽምኪ ቦክሰኛ ስተኛ ስማ ፋዘር መጥቷል።
የሱ ኩኒ እስካሁን አላየሁም። አካም በዩማ ሰላም ብለናል። እስቲ እየዘፈንሽ እንስራ በቃ እየዘፈንሽ ማራ እየዘፈንሽ ነው። ትዛለኝ ሀገሬ ቁልቁለቱን ስንወጣ ስንወርድ ትዛለኝ ክፍሌ ኤክስፔንሲቭ የሆኑ እቃዎች አሉ። እዚህ ጋር ያላችሁ ጋይስ ቲክቶክ ላይ የምታዩ ሰዎች ካላችሁ በ18 ዓመት ቤት ውስጥ ከእናት ጋር ምን ታደርጋለህ? ውጣ አሚን አንተ እያለቀ አሚን ያስቸገረ የቅዱስ ወንድም ያስቸገረ ነው እያለቀ ፌመስ እኮ ነሽ ደግሞ ባይ ዘ ዌይ ሰብስክራይብ አድርጉ። ሰብስክራይብ እንዳታደርጉ። በጣም ነው የተናደደው ማን በጣም ሀብታም ነው። ፍራሽ ነው እኮ ያዩት እኮ ማን ያኔ ፍራሽ ግን ታውቀዋለህ? ይሄን ፍራሽ ገይስ በመጀመሪያ ደሞዝ እንደሆነ እኔ አውዝ ላይክ ኦኬ ፕሮሞሽን ተሰጥቶ ነው ገዝተህ በራሴ ብር ነው ከቤት ስወጣ ከ6 ወር በፊት መጀመሪያ የምሰራው በቆሎ ሄይ ጂም ነው የምትሰሩት? ምንድነው? ሳንቲምን ገና እንደጀመረ ነው ከቤት ወጣው። ኢማጂን ይሄ ልጅ በጣም ሰክሰስፉል ነው ማለት ዳዳዳ ወደ ስራ ወይ ዮ እንግዲህ ጋይስ እየመጣን ነው ያልፋል ብዬ ጠብቄያለሁ። ባለኛ አቅም በምችለው ስለ ቤቴ ብታገስም አንቺ ጭራሽ ግዴለሽ እኮ ና አግዘኛ ሻንተ ኦኬ ከላይ ነው ከላይ አዎ እሱ ጋር ማይክ ያዩ እንጂ ማይክ አይ ማይክ ና በዚሁ ነው ፋደር ጋር ኦኬ ቴዲ የኔ ስልክ ነው ስቶሬጅ ማስተካከል ውስጥ እሺ ዮማና ባለትዳሩ ያው ጋይስ የባለፈው ቪዲዮ ላይ የምታውቁት ፋደሬ ነው። አይተዋል ከዚህ ማይክ ይላል እንግዲህ ያው እኛ ቤተ ክርስቲያን ቆጣን ስንት ጊዜ መሰለሽ ልንሸኝ ነው እንግዲህ 6 ወር ሆኖናል። አሁን ቅዱስ በመውጣቱ ምን ተሰማ? እንግዲህ የተሰማኝ ምንድነው በዚሁ ወደ ትዳር ዓለም እንዲገባ እንዲካረረ ገና 10 ሳንቲም ጨዋታ ነው። በርቱ። ሁሉም ከስራችን የሚነሳው ይሄ መጀመሪያችሁ ነው። በርግጥ ግን ነገ ደግሞ ሞር ከዚህ የተሻለ ነገር ቢውልድ አድርጋችሁ የራሳችሁን ነገር ዛሬ ተከራችሁ መቅረታችኋል ማየት ያለባችሁ ነገ የተሻለ ነገር የራሳችሁን ነገር ቢውልድ ለምታደርጉ አይምኳያችሁ እናንተ ላይ ትልቅበት አለ። ከቤት ላልወጡ ወጣቶች ምን ትመክራቸዋለህ? ላይክ ከቤት ላልወጡ ወጣቶች እንግዲህ እንደናንተ ተፍ ብለው ነፍስ ተዋድቀው ከእናት ከአባት ጫንቃ ላይ ወርደው ራሳቸውን መቻል እንደናንተ አልፎም ለእናትና ለአባት መድረክ ይሄን እመክራለሁ ይላል። ይሄ የቅዱስ አባት ቴዲ ይባላል። ቴዲ ጋነርስ በሚለው ጥራይ ቴዲ ጋነርስ የሳይክልስ እንግዲህ እኔ ነኝ ሙሉ ያስገቡት እነዚህንም ማስገብቼ ለተናም ነው ልሸኘው ነው። እንግዲህ ደግሞ ሪዛልቱን አንድ ላይ ደግሞ እዛ ከገባን በኋላ ታዩታላችሁ። ሸኙኝ ልሂድ በቃ ይዘጋጅልኝ ሻንጣዬ ምን ቀረኝ ስለኔ። በጣም ጎበዝ ነው ባይዘው ስራ ላይ ዘፈን ላይ ብቻ አይደለም። የሰውሽን ቦታ ላይ የኔው እዛው ነኝ የባክሽ በይ አንዴ ነልኝ። ጨርሰናል። ሰዓት ሊሚት ስላለው እዛው አለበት ቦታ ግቢው ሰው ቁልፋችን ይዘናል። በቃ ሌትስ ጎ አሚኒ ና በቃ እመጣለሁ እኮ ነገ እኮ ነው የምመጣው። አሚን እሺ ነገ እመጣለሁ። ሌትስ ጎ በቃ ሌትስ ጎ ጠጋቤ ቅድም ስለ ኮምቢስ ላይ ምን አገባኝ? ይሄ ዝም አልኩ። ኧረ አይኔ ውስጥ ሰው ገብሬ
ኧረ በስመ አብ ፎክ ይሄን ነገር ደግሞ ፈርቼው ነበር ታውቃለህ ሚኪ እየቀረስክ ማን ትልቅ ነገር ሀፕን አድርጓል ደግሞ እየፈሩ ነበር ወዲህ እንዴት ነው ወንበሯ ብቻ ነች ከዚህ ጋር እንፍቷ ና እስኪ ዮባ እንዲ ውረድ ችግር የለውም የሚቀመጥ እዛው ይሄን እኮ ዝም ብለን እናወርዳለን አይ ወንበሬ እኔ ከኔ አጠገብ እናደርገዋለን እዚች ጋር ስናልፍ እኛውን ያዘው ቢሆንስ መጀመሪያ ፈርቼ ነበር በቃ ወዲህ እናወርዳትና አንጮ እንደዚህ ዝቅ እናድርግ በጣም አሪፍ በቃ እሺ ወዲህ ተቀበለን ናንካ ወዲህ እንካ አስገባ ቆይ ዝጋው ሚኪ በሩን ዝጋው አንዴ እንካ ይሄ ነካብናል ቆይ ወዲህ ቆይ አንዴ ምኑ አይ እንዘግባለን መልሰን እሺ ኧረ ተው ይገባል ችግር የለም ቆይ እንደዚህ በሲስተም ነው ማለት አሚን ለምዶሽ የምታለቅሰው አሚን ናስቲ ና ለምዶ የምታለቅሰው ለምን ታለቅሳለህ ጋይስ በጣም አሚን እያስቸገረኛል እግዚአብሔርን እዩባ አሚን በጣም እየሸጠረኝ ተጣጣ እኮ ግባሽ እስ በቃ መማማ ቤት አይደለም ላይ የሆነ ሞል እንኳን ስንሄድ እንዴት ነው የሚያቆርጠው አራውን ማናት በጣም ምናምን ዝም ሲያለኝ ሲሆን ኧረ ማኒፕሌት እያደረገ ነው ይሄ ለሽኔ ወይኔ ለካ ልጁን ያስቸገረ ለምዶብኝ ነው መስፈል ዮጋሽ ለማንኛውም አሁን ደርሰናል ግን ታይም ሊሚት አልፏል እቃ ማውረዳችሁንም እያሉ ነው እስቲ ቀነና ማይክ ልንገራችሁ ስማ ሚኪ ወዲህ ታይም ሊሚት አልፏል ብለዋል ግን እስቲ ፋዘር እያወራቸው ነው በዛ በኩል ነው መዞር ያለባቸው እኮ በዛ እንደዙር አንተ ያው ለማስረዳት አልቻልክም ማለት ነው እንዴት አንድ ወደች ፍራሽ እና እንትን ነች እኮ ምንም ሲያዩት ይረዱናል ትልቅ ነገር አለ ፍራሽ ነች ትለዋለህ እቺ ፍራሽ ነች ሲያዩት ይረዱናል ችግር የለም እንጂ አይሱዙ ቃይ ዘመን መጣ እንደዛ ሜቢ እንደዛ አድርገው አስበው አይሱዚ ምን አስቦት ነው በዚህ መግቢያ ያለች መሰለኝ ዲጭን በታች አርጉት በሩን በታች ለምን ነው በሩ ትንሽ ጉድጓድ አለው ግብት ነበር ሚኪ ትይዟል ዩቲዩብን ያዘው እስቲ ኧረ እሱ ለጊዜው አቆሙና ላጣ ይሻላል እዚህ ላይ ያስረዳው ያልኩ ማንኛውም ጋይስ ከዚህ በኋላ ውስጥ ከገባን በኋላ ነው ማሳያችሁ እቺ ጋር ትንሽ ለምንወካከል ስንጨርስ ቤቴ ስገባ ያለውን ፓርት ታላችሁ ይመቻችሁ ሰብስክራይብ እያደረጋችሁ ኧረ የለም የኔ አባት እግዚአብሔር ያክብርልኝ አሁን ጨርሶልና ስለዚህ አሁን ጠብቁኝ ነበር ያልኳችሁ አሳያችኋለሁ በቃ ፍቃድ ካለን እንኳን ሚኪዬ ወንድማችን ዩባ ይሁን ነገር አረ ቆይ እንዳይመታብ ጋይስ ለማንኛውም እኔ ላግዝ አይለክ ይደብራል እኔ አሁን እነሱ እየሰሩ ነው እነሱ እየሰሩ እኔ ዩቲዩብ መስራቴ ትንሽ ይደብራል ስለዚህ ያስገባ እዚህ ጋር አንተ ይቻላል እንዴ ከነስ ጋይስ ቅዱስ ቤት እየገባን ነው Let's do it ሊከፈት ነው ማን የሳይ አይ አቀም በይማዘላም ብለናል ቅዱስ ገብርኤል አባቴ አንተ ታውቃለህ the key to my house ዩባ ሚኪን ሸኝተናታል አይደለ yes አሁን ትንሽ መሽቶበታል ዩባ እስተር ግን ወንድሜ አንተን ሳላግዝህ አልሄድም ብሎኝ እቃ ሊያግዜ ነው ሴታፕ ታደርገው አይደለ yes so this is the house እረቹ ወንበር ረስተናት ነው ማስገባት አለብን ያስገባት so guys ቱር ካልሰጧችሁ ላሳያችሁ
ይሄኛው እንትናችን ነው። እዚህ ጋር ስፖርት የምንሰራባት ነች። በዚህ አጋጣሚ ፈርኒቸር ቤቶች ከኔ ጋር መስራት የምትፈልጉ ካላችሁ ሰራለን አይደል እንዴ? እቺኛዋ ኪችናችን ነች። አዎ በዚህ አጋጣሚ በድጋሚ ኪችን ካቢኔቶች ላይ የምትሰሩ ካላችሁ አብረን መሳጃ ዲስ ኢዝ የኛ የወንድ ላጤ ነገር ስለሆነ ታሰማለች። ችግር የለውም። እቺኛዋ አንደኛዋ ክፍል ነች። መስታወታችን ነች። እዛ ጋር አልጋችን ምናምን ይሄችና ቆይ ምንጣፍ እናጣጥፍና እስቲ ሶ ጋይስ ይሄኛው ደግሞ ቶሌት ነው። ሶ ለወንድ ላጤ የሚበቃ ቶሌት ነው። በቃ ሻወር ካለ እስቲ ውሃ ግን አለ። ውሃ የለችም፣ ችግር የለውም። እዚህ ጋር እንትናለች በርሜል እንገዛ ነው። በቃ አሁን ይላችሁ this is ክላሴ ከመንተን ከማለቱ በፊት ክላሴ ከመስተካከል በቃ ይሄ ቤቴ ከመስተካከሉ በፊት ይሄን ይመስላል። ቁልፍ በውስጥ በኩል እናድርግ። ዮባ ግን መሽቶብሻል። በሰዓት እንዴት እንደምትሄጂ አላውቅም። ወይ በቃ እዚህ ደርና ማለት ስሞኝ እዚህ ደርና ጧት ወጣ እኔ እንትን አደርግልሻለሁ። እችኛውን ፍራሽ ተቀመጣለሽ፣ አንደኛውን ፍራሽ እዚህ ትኛለሽ። ያው እንግዲህ ጋይስ ዛሬ ላይቭ የምገባው እዚህ ነው። እንገናኛለን። እውነት ላይቭ ትገቢያለሽ? በቃ ይመልሽ። ስፒከር አለ። yes this is the kitchen ቻቻቻለሁ። ሎክ አደረኩት። ሶ ጋይስ ለማንኛውም እግዚአብሔር ይመስገን በ18 ዓመቴ በልደቴ ቀን ቤት ተከራይቼ ከቤተሰብ ወጥቻለሁ። ደስ የሚሉ በጣም የሚረዱ በጣም ፍቅር የሆኑ ቤተሰብ ነው ያለን። እግዚአብሔር ይመስገን። ከዚህ በላይ በጣም ስራዎችን እንሰራለን። ከዚህ በኋላ ብዙ ነገሮች ከኔ ጠብቁ። ከዚህ በኋላ በአዲሱ ቤታችን አዲስ ምዕራፍ በ18 ዓመቴ ለስገር ጨርሰናል። ይሄ ሳሎን ቤታችን ነው። እዚህ ጋር ምንጣፍ አለ። እዚህ ጋር እኔ ራሴ የሰራሁት ጠረጴዛ አለችን። እዚህ ጋር በቂ ስቶሬጅ አለ። እዚህ ጋር ስቶሬጅ አለ። እዚህ ጋር ዊጋደ ብራንድ 10 ሳንቲም this is የራሴ ብራንድ ራሴ የሰራሁት ልብስ ለማጠቁት መግዛት የምትፈልጉ ዌብሳይት ላይ ያለላችሁ 10santim.com ብላችሁ እዚህ ጋር ተቀምጠን ነው ነገሮቻችንን ቀናችንን ፕላን የምናደርገው ውሏችንን ሀሳባችንን እዚህ ጋር ታብሌት ነው ዲዛይን ለማድረግ ወይ ደግሞ ከቻት ጋር ለማውራት የሚመቸኝ this is የምሰራበት ቦታ እዚህ ጋር መስታወት አድርጌያለሁ። መታችሁ ፊት ቼክ ልብሴን ማይሸት ምናምን ልብሴ ዛሬ ቆሽ ከመውጣት አያችሁ። እዚህ ጋር የምታገኙት ኩሽና የሚባል እዚህ ጋር እንደገባችሁ ቆሻሻ መጣያ እዚህ ጋር ስቶቫችን አለ። ከዛ በኋላ እዚህ ጋር ሜንቲንግ እቃ የምናጥብበት ምናምን ነገር ሽንኩርት፣ ቲማቲሞችን የምንከትፍበት ሳህኖች አለ። ያው የወንድ ላጤ ቤት ነው፣ ጀጅ እንዳታረጉ። ያሽ በጣም የወንድ ላጤ ቤት እዚህ ጋር የምንከትፍበት ነው። እዚህ ጋር አስቤዛ አስቤዛችን አለ። ሩጣ ደሳ ኦኬ የኪችናችን ነው ደሜ ፓርት ይሄኛው ክላስ ባሉ ስለሆነ የጂም ክላስ ነች። እዚህ ይገባል ጂም ክላስ እቺ በቃ ለዛሬ በቃ ይበቃ ለዛሬ በቃ ክላሳችን ነች። ጂም ክላሳችን ስፒከራችን እዚህ ጋር አለ። ያው አሳያችኋለሁ። ስፒከር እዚህ ጋር አለ። እቺኛው ወንበራችን ያው ከሰራን በኋላ አሪስት የምናደርግባት ነች። ምናምን ዘፈን ያዳመጠ ምናምን ነገር ከትንሽ በኋላ ጂም ላይ የምትሰሩ አሁን ጂም ቤት ውስጥ የምትሰሩ ፈርኒቸር ቤቶች ወይ ብረት ቤቶች ካላችሁ ተነሱ ምናምን ዳም ቢመስል ስፖንሰር ማድረግ ትችላላችሁ። ቪዲዮ ሰራላችሁ ወደ የምታችሁ ሜን ፓርት ዌልካም ቱ ወደ ክፍል ለገባችሁ እሺ የምሰልሽ ቆንጆዬ ምንጣፍ ታገኛላችሁ። we got the LED አልጋው ሙሉን የሚዞር the main part አለ። yes yeah this is the main part ሶኬት አለ እዚህ ጋር after that እዚህ ጋር ጠዋት ስንነሳ ፕሬም የምናደርግበት ወይ ማታ ፕሬም የምናደርግበት መዝሙር ዳይት አለ። አልጋችን እቺ ትመስላለች። አሚን ሰፊ ነው። ላይክ
it's like so ከዛ ቻርጀር እዚህ ጋር አለ the main part ያላችሁ the main part እሺ ከዛ በኋላ እዚህ ጋር የምንወስዳቸው ሁለት ቫይታሚኖች አሉ ማለት እዚህ ጋር ፋይዶች ምናምን ናቸው ጓደኞቼ ከመጡ ቺል እንድናደርግ ካርቶች አንቺላችኋለሁ this is the main thing 10 ሳንቲ this is the ዘንቢል የሳይ ልብሶቼ ይሄ ነው አልገኝ ሽንት ቤት ኦርደር ማድረግ የምትፈልጉ በብዛት አስገብተናል ሶ እናንተንም አንድ ሩል እኔ ቤት ስንመጡ ጫማ የምታረጉት ሽንት ቤት ልገቡ ተስተው ሶ የሽንት ቤት ስሊፐር አዘጋጅላችኋለሁ ለጊዜው ግን በራሴ ጫማ ወደ ሽንት ቤት ሶ እዚህ ጋር ጀምታ ተጠቅመን ሳሙና እናስገባበታለን ሶፍት አስገብተናል ክሊን ምን ባድሩም አለ ያው ክሊን በጣም ማድረግ ፈልገው እንዳትጠራጠሩ ክሊን እናደርጋለን ሻወር ነገ ጠዋት ሲጋር ከማን እናደርጋለን this is ሩሜን ይመስላል በልደቴ ቀን የተከራየሁት ቤት ነው የገባሁበት ቤት ነው እግዚአብሔር ተመሰገነ ለዚህ ጋር ፈጣሪ ስላበቃኝ ጥሩ ጓደኞችም ሰጥቶኝ እንዲያግዙኝ አድርገውልኛል ሸራውቱ ዮባ ሸራውቱ ሚኪ ማናጀር ቤተሰቦችን በዚህ አጋጣሚ በጣም ማመስገን እፈልጋለሁ አምነውብኝ ተማምነውብኝ ምናምን ነው ይሄን ነገር ላደርግ የቻልኩት በ18 ዓመቴ ሶ ለዚህ ክብር ያበቃኝ እግዚአብሔር መጀመሪያ እግዚአብሔር ተመሰገነ this is part day 1 part 1 ቤቴ ውስጥ ያለው ላይፍ part 2 ደግሞ ቤተሰቦች ሲመጡ ሜቢ part 2 ወደ ምን እናደርገዋለን ኪችን ምን በልታው ዋና by the way ዩባ ምግብ እንሰራለን ሶ ወይ ፓስታ ወይ መኮሮኒ እንበለው አይ ስጋ ነው እንፈልገው ማን ጾም ነው 16 ጾም ያለ ነው ስለዚህ እኔ ፍቅር ሲዝም ነኝ አንዴ ነገር እንዲያረግ ሶ ዛሬ የጾም ምግብ እንሰራለን ቪዲዮ እንዳይረዝም ነው የመጀመሪያ ቀን ስለሆነ ፐርፌክት ቪዲዮ ለመስራት ነው እየሞከርኩት ከዚህ በኋላ ዩቲዩብ ኮንስተንስ ይሰራላችኋለሁ ቲክቶክን በደንብ እሰራላችኋለሁ ምን አስቤያለሁ መሰለሽ ይዋ የሳይ ፓርት ላይፍ ኦፍ ቅዱስና የ18 ዓመት ታዳጊ አሁን ዛሬ ቤት ተገረቼ 17 ዓመት ታዳጊ ከዚህ ቤት ወጣ ያሉ day 1 day 2 day 3 ያልኩ ቻሌንጅ ሰጥቷል ማለት ነው ለቅዱስና እናንተ ደግሞ ምን ታደርጋላችሁ ገብታችሁ ታላችሁ የሚያስፈልገው ነገር ታደርጋላችሁ ማለት ነው ከፍትላችኋለሁ አሳውቃችኋለሁ ሰብስክራይብ እያደረጋችሁ አግዙኝ ላይክ እያደረጋችሁ አግዙኝ this is journey የመጀመሪያ ቀን እግዚአብሔር ይመስገን ወዳችኋለሁ ሰብስክራይብ